አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰብ እንዴት ናችሁ? ደህና ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ዛሬ የመጣንበት ጉዳይ የሆነ ሀዲቃ ቺኳን ይዣት እየሄድኩኝ ነው፣ ይህቴን ማለት ነው። እና ብሉ ያጎቴ ልጅ እያለ እህቴ አለ። አሁን ፈራስ ወደ ይት ተቀይሯል። ያጎቴ ልጅ ማለት ያው ይት ነው። እኔን ወደ ዳር ማረጉ አይቀርብም። እና ዋናው አሁን ለአንድ ነገር ላስረዳችሁ። እኔ ብዙም ጊዜ እናንተም ያላያችሁ ለእናንተም ላሳየሁት ነገር ደግሞ ሶፊ ማታውቀው ነገር አለ። ያ ነገር ምንድነው? አብረን እናያለን። ምን ማሳይሽ ይመስልሻል? ምድሪ እኔ ያላየሁት ነገር አንተ ጋር ምን አለ? እቃው ከኔ ጋር ከሆነ ቆይቷል። እናንተም ለዩቲዩብ ላይ ለቀቁትን ብቻ አለ። ምንድነው? ምን ሊሆን ይችላል ብለሽ ታስቢያለሽ? ወላ ምንም መገመተው ነገር የለም። እኔ ማላውቀው አላ ምን እንጃ። ይሄ ነው ማለት እኔ እንጃ። እኔ ምንድነው ንገረኝ። አምሮብሻል። አይ እኔ ምድሮ መጀመሪያም ቆንጆ እኮ ነኝ። አምሮብኛል። ጀበና ፊት ፈጣሪ እኔ ዝጣለሽ አንቺ ቆመሽ እንዳልቀር እኮ ነው ፈጣሪ እኔ ላይ ጣለሽ። ጀበና ፊት አላለኝም። ወይኔ ወላ መልስቲ ቆሜ እንዳልቀር ፈጣሪ አንተን ጣለኝ። ምን አለብኝ? የሆነ ነገር አለው ምንም የለበት። እና ለማንኛውም ከውዷ ኢቴ ጋር ዛሬ መጥቻለሁ። እንደተለመደው ከውዱ ባለቤቱ ከልጁ እናት ገበያ እንዳዘግ ካሁን ባለ ገበያ የሚባል ነገር የለም። ነግሬሻለሁ፣ ገበያ እንዳዘግ ነግሬያለሁ። አንተ ራስህ እንዴ እና እስኪ አሁን የምንሄደው የመጣንበት ወምር ይመስለኛል። አሁን እዚህ ውስጥ ነው የምንገባው። ትንሽ ወክ እናደርጋለን። ቡና ይዘን መተናል። ደብሮኛል ምናምን ስትል ከላስ ቤት ከምንቀመጥ ሀዲቃ እናሳልፋለን ብዬ ይዣት መጥቻለሁ። ሀዲቃ እንዴት እንደሆነ አብረን እናያለን። እና መኪናው ስትገባ ይኸው እንደምታየው ነው። ንቃባን ወርወር ታደርጋለች። ወይኔ ምንድነው የምታሳየው? እዚህ ጋር ናት እንዴ! መኪናው ስትገባ ንቃባ አትፈልግም። መንገድ ላይ ብቻ ነው ንቃቡን የምታደርገው። ኢንሻአላህ አላህ ደግሞ ወንድሟ ደግሞ አሹ ብልሹ እዚህ ጋር ይታያል። እንግዲህ ማሻአላህ ውበቱን አፍስሶበታል። እና አንተ ነው ውበት አፍስሶበት ምን ነው? አሁን ወደ ዋናው ስንገባ አለ አልኳችሁ ነገር ላሳያት ነው። አይንሽን ክፈች። ክፍት ነው አይንሽን ክፍት ነው። ጨፍኝ አይንሽን ክደኝ ወይም ጨፍኝ ላሳይሽ። እና አካበትከው ምን እንዳትሉ ብቻ እኔ እንደውም ይሄን ነገር በትልቁ ላደርገው መኪናዬ ውስጥ የመኪና ወንበርንም እንደዛ በሱ ነገር ልጠቀመው ፈልጌ ነበር። ነገሩ ጥሩ አይደለም ቤት ተውኩትና ለግል የሚጠቀመው ነገር አለ። ያን ነገር ዛሬ ላሳያችሁ ነው። አይንሽን ጥረግ። በቃ መኪናን ወንበር እንደዛ ማረግ ከፈለክ እንደዚህ አይነት ነገር ገዝታ አምጥታል። የመሪ እጅ ገዝታ ምትለው ነው። ይሄን እኮ ነው ይታያችሁ። እና መኪና ወንበር እሱ እንዲመስል ይፈልግ ነበር አላልከም እንጂ ማላጠየው እንኳን ነው እንዴ? ጸጉሬ እያለቀ ነው ሳልወልዳ። እሺ አሁን አንድ ነገር ላሳይሽ ነው ዞፊ። የምሬ ነው ቃል እንዳይመስልሽ። አይንሽን ክደኝ ጨፍኝ። መኪና ውስጥ ተነስቼ ተፍ ልበል መሰለኝ። ጨፍኝ። ያው ወሬውን ትተሽ በቦክስ እንዳልልሽ ጨፍንሽ ወላይ አለ አይኑ ለኔ ራሱ ይታየኛል። አሁን አይንሽ ጨፍኝ። ዛሬ ታባክኝ ቶሎ ገብተን ነው። እሺ ይሄ ለሲማት እኮ ነው ከንፈሯን። እጅሽን ዘርግ እንደዚህ ሆነ ጨፍኝ። ጨፍኛለሁ የምር ወላ ላይ ጨፍኝ ካላስ እንዴ ወይ በስ ነው እጂ ለምን እንደዚህ ያለ እንደ ሳለ እንዲ ላረጋው ይችላል። ካላስ እኔ ይዝሻል አድርግ በቃ ዋ ምን እነ ሴት ናት በኋላ። እሺ ጨፍኝ ወደ ጨፍኛለሁ። እቃውን ላምጣው። እኔ ምን አገባኝ የለ ካላስ እንዳከፍቺ አልከፍትም። እሺ ምን ነው ለስምሽ እኮ ነው አንተ አልሰምሽ ነው ማኪን ቪዲዮ ላይ ነው ወደ አሁን አጣልጂ ካላስ አይንሽ ጨፍኝ። ይሄ ጨፍኛለሁ። እሺ እቃዬ ብዙም ጊዜ የሶፊ ወንበር ነው ይታያል። ኳላውን አለው ኳላው ኪስ ላይ ነው ማስቀምጠው። ይሄ ነው ምን እንደሆነ አብረን እናያለን። ባለፈው ቪዲዮ ለቅቄላችሁ ሙስተሽፋ ሄደን ምርመራ አድርገን ነበር። ሶፊ በጣም አስቸጋሪ ናት፣ በጣም አስቸጋሪ ናት። ካላስ ክፈች። ቆይ ልክፈት። ቆይ ምን አልሰጠሽም እኮ እንትን ሙስተሽፋ ሄደን ሐኪም ቤት ሄደን መመርመር አለብህ፣ ውጤትን ማወቅ አለብኝ ነበር እፈልጋለሁ ብለኝ ነበር። ያን ውጤት ደግሞ ሄደን ተቀብለን መተናል። እኔ ለብቻ ሄጄና መጣው። ሶፊ የምታውቀው ነገር የለም። ሶፊ የምታውቀው ነገር የለም። የተቀበልኩት ውጤት ምን እንደሆነ እና
አብረን እናያለን። ሶፊ ራሷ ታነባለች። እኔ ማንበብ ላይ እስከዛም ነኝ። የተጻፈው ከበድ ይላል። እንግሊዝኛ ደግሞ ሶፊ ፋስት ናት። አየር ለባየር ነው የምታነበው። በአማርኛ አይደለም የተጻፈው ውጤቱ። እንግሊዝኛ ጎበዝ ናት። እንደኔ ከሱዳን ከኤርትራ ከአውሮፓ አንዳንድ ገጣጥማ አይደለም የምታነበው። ጣልጣል እያደረገች ነው የምትሄደው። ስለዚህ አሁን ውጤቱን ሶፊ ነው የምታነበው። ግን ይሞናያም ሆነ ካሁን በኋላ አብረን መቀጠል አንችልም። ስለተፈጠረው ነገር ሶሪ ብያለሁ። ከፍታዋል። እዛ ዶክተሩ አንብቦልኛል። ግን እኔ ላንቺ ብዬ ነው የመጣሁት። እሺ አንታሊው እናንተስ ምን ትላላችሁ? እኔ አንታሊው ወከ ሶፊና እኔ ውጤቱን አሁን እናያለን። የሙስተሽፋውን ከዛ በኋላ ባለውበት ሁኔታ ከነምንም ትቀበያለሽ አትቀበይም? እንዴት ከነምንም ከነ በሽታይም ትቀበያለሽ አትቀበይም? አሽቶር ጂብ የላ እንዴት እኔ ታለ እናንተ ብቻ ተሰጠከ አይደለ አመጣዋ። ኧረ ወይኔ ወላሂ ሰራልኝ። ሶፊ አታውቅም። ይሄ ተቀጣጣይሽ የቆየ እኮ ነው። ይሄን ካሰራት ቆይቷል። ይሄ ከራሱ ጋር እዛ የተሰጠኝ ነው። ግን እዚህ ከኋላ እያስቀመጥኩ ሁሌም ዱአ አደርግለታለሁ። ውጤቱም እንደሚሄድ አንብብልን እስካሁን ነው። አላነብላችሁ አነ በደንብ ደስ የሚል ነው እንጂ ያመጣው ውጤት ልጁን ነው። ውጤት ያመጣው ልጁን እና ራሱ ፎቶ አሳጥቦ ነው በውጤቱ ኪስ አስሮ ይዞ የመጣው። ያምራል። ይሄም በጣም ደስ የሚል ነው ወላሂ። ቴንክ ዩ ላንቺ እኮ ልሰጥሽ አይደለም ያው ምሻው እንዴ ወላሂ ነው መከራ ውስጥ እዚህ ወንበር ላይ ነው። እኔ ምን አገባኝ እንዴ? አንቺ ከፈለግሽ ፎቶ ደግሞ ለሙስሊም حرام ነው። እኔ ትንሽ ጋጣ ወጥ ስለሆንኩኝ ነው ያሰራሁት። አንቺ ጥሩ ሙስሊም ነሽ፣ ፎቶ አትጠቀም እንጂ ምን ታደም አድርግ። እስኪ ላሳያችሁ ነው ወላሂ አሳያቸው። ግን እኔ ነኝ የምወስደው። ይታያችኋል እንዴ? እውነትም አንተ ከተቀበልከው ረጅም ጊዜ ነው። ይታያችኋል ባለ እኔ ኮሜዲያን ደረጃ ነው ማን መስል ያለው የድሮ ቪዲዮ አይቼ ነበር። እንደሱ በጣም ሺባ ነው። ምግብ በቀመሰሰው አልመስለም። አሙሪ ከታያችሁ ታይቷቸዋል። ካልታያችሁም ከዞረባችሁም ከተገለበጠ ምን እንጃ። በደንብ ነው የሚታየው እንዴ? አሁን ወደዚያ ዞር ነው። ወደዚህ እንደዚህ ሊሆንም ይችላል። ብቻ እኔ አላውቅም። ብቻ ለኔ ቀኝ እንደዚህ ነው። እስኪ በኋላ ቪዲዮ ላይ እንዴት እንደሆነ እናያለን። ከጎኑ ያለው ታላቅ ወንድሙ ነው። አባቱ ነው። ትንሽው አሙሪ ነው። እዚህ ጋር ደግሞ ሶፊ ደግሞ የለችም። ሶፊ ምክንያቱም አክስት ናት። ስለዚህ አታስፈልግም። እኔ አስወጥተው ለራሳቸው ፎቶ ተነስተው የሁለቱም ብቻ አሳጥባሉ። ራስ ወዳድ እና ጀንተል ብሎ ቀብረር ብሎ ወክ እያደረግን ነበር። አጋጣሚ ዩቲዩብ ቪዲዮ ሰርተን ለቀነው ነበር። ከዛ ቪዲዮ ላይ ቆርጬ አውጥቼ ነው ሲጃ ያሳጠብኩት። ለማንኛውም አሙሪ አላህ በሰላም አገናኘን። ከጥቂት ቀናት በኋላ ባላ ፍቃድ እንደኔ ሐሳብ ከሆነ በዚህ 5 ወር ውስጥ እኔ ኒያያ ሊገባ ወስኛለሁ። እስከዛ አላህ ኩፉን አያምጣው። ሶፊ ደግሞ መቼ እንደምገባ አብረን እናያለን። ቀድመሽ ሂጂ ብያን ነበር። አይ አንተ ሂድና ቤት ረትበ ምናምን ጠብቅ ብላለች። ለኔ ነኝ የምሄደው። አያሳምንም ወንዶች አይቻለሁ ተጅሩባ። ካላስ አንቺ ትሄጃለሽ፣ እኔ ቀስ ብዬ እመጣለሁ። ኋላ ችግር የለውም እኔ እሄዳለሁ። ካላስ እንደዛ ይሻላል። ችግር የለም። ዞሮ ግን አሙሪ አመናችሁም አላመናችሁም በአላህ ፍቃድ እንዳላ ያርግልን እንዳፋችን አርግልንና የዛሬ 6 ወር ወይም 5 ወር ውስጥ ላይ እስከ 5 ወር እስከ 6 ወር ካለ ወይ እናቱን ወይ አባቱን በአካል ያገኛል ማለት ነው። አሁን 3 ወሩ ነው። በ9 ወሩ ከናቱ ወይም ከአባቱ ጋር የመጨመር እድል ይኖረዋል በአላህ ፍቃድ ኢንሻአላህ። በዛ መሃል ደግሞ ሰዎቹም ያው በጠረባ ብሎ ሊያስገቡን ይችላሉ፣ አይታወቅም። ግን እንደኛ እቅድ እንደዛ ይመስለኛል በጠረባ እና ለማንኛውም ይሄን ይመስላል። ይሄን ነገር ካሰራሁት ማሰራት አልነበረብኝም። ስሜቴን መቆጣጠር ስላልቻልኩ ነው ያሰራሁት። ማሰራሁትም ቆይቷል። ወላ ቴንኪ ነው ወስተዋል። ቴንክ ወረ ለማንቺ ቦርሳ ማስገባውን ቦታውን መልሽው። ወላ ነው ወስተዋል። ስራ ቦታ ወስተዋል። ብዙ ቀን አጋጣሚ መሃል ላይም ስላልተግባባን ትቼው ነበር። የሆነ ሰዓት ደግሞ ከተግባባን በኋላ ላሳያትም ነበር ካለው ላይ ያስፈልጋትም ቢሆን ነበር። አሁን ደግሞ አጋጣሚ በዚሁ አይ ፈልጓለሁ ማላስ ወርድ ይዤ ወርዳለሁ። ቦታውን መልሽው። ይሄም ደግሞ ያንቺ ቦርሳ አያስገባውም ሲጀመር። እኔ ቦርሳ ላይ ፖስታ ስላለ በእጄ ይዤው ገባለሁ ወደ ቤት። በረኮ ነው የምደርሰው በመኪና ወርደው። እዛ ቤት ልታስቀምጪ ነው? ስራ ቦታ ይዤው እሄዳለሁ። እሺ እዛ ቤት አስቀምጬው ከዛ አንተ ትስታለህ። ለማንኛውም ይሄን ይመስላል።
ሶፊ አምሮባታል፣ ውበቷን ጨምሯል። አሁን የመጣ ነው ሀዲቃ ነው። ሀዲቃውን እንገባና ትንሽ ቡና እንጠጣለን። አላህ ሀገራችንን ሰላም አድርግልን። በያለንበት ሁላችንም በሰላም ለሀገራችን አብቃን። ከቻላችሁ ቤተሰቡን ሰብስክራይብ አድርጉ፣ ቻናላችን ቀና አድርጉልን። እናመሰግናለን። ተባበሩን እንላችኋለን። ሰላም አለይኩም። ያላችሁበት አላህ ይጠብቃችሁ።